ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ምላችሁ ማለት ነው የእውነት ነው ምላችሁ ዛሬ ጎግል ላይ ማለት ነው ሃይሚና ብሩኬ ቀለበት ባደረጉት በሁለት ቀን ጠፉ ብዬ እየጠየቅኩት እየነገረኝ ነበር። ለምንድን ነው ያሳሰበች ስለነሱ ምናምን እያለኝ ማለት ነው። ታውቃላችሁ እኔ ቲክቶክ ላይ ማለት ነው በቃ ይሄ እንትን ጋር በቃ ይሄ ከሶስት ወር በኋላ ራቆት ፎቶ ይለቃሉ ብሎ ሀበሾች ይኸው እንግዲህ ሽንታቸውን እየለቀቁ ነውና ማለት ነው። እኔ ከነሱ አይደለሁም እሺ አይደለሁም እና እየጠየቅኩት ማለት ነው ነግሮኝ ለፖስት ስል ሃይሚና ብሩኬ ፎቶ አየው ማለት ነው። እና ደስ አለኝ በጣም። እና ዛሬ ሃይሚ ቤት እንግዲህ በጣም ቆንጆ ሆኖ ይመጣሉ። ቀለበቱን ብሩኬ እያየ ነው የሚመጡት ማለት ነው። እኛን ሊሸውድ ብሩኬ ምን እንዳደረገ ታውቃላችሁ? የዛ ቀን ዛሬ ቀለበት አድርጎ ለነገው ብሩኬ እያለቀሰ መጣ ማለት ነው። እና የሆነ ነገር የተፈጠረ ነበር የመሰለኝ የሆነን ለመናገር ማለት ነው። ነገር ግን በአስደሳች ቪዲዮ የሚመጡ ይመስለኛል ዛሬ ማለት ነው። ማናችሁም እንዳትቀሩ። ሲቀጥል ደግሞ ሃይሚ እንግዲህ ትላንትና ነው አልፖስተቱም። በየቀኑ ይፖስታሉ በአንዳንድ ቤት፣ ግን አንድ ቀን ሲጠፉ ደግሞ ቀር ነው የሚለን። ግን እኔ ደግሞ ሩታን ልጠይቅ፣ ግን ሃይሚ ሩታን ልጠይቅ አትሄጂም እንዴ ወይስ ሄደሻል? እርግጠኛ ነኝ ብትሄድ ራሱ እንደዚህ እንደነ እንትን ማለት ድራማ ውስጥ ምናምን ስላለ ያው ሄዳ ቪዲዮ ቢቀረጽ የሆነ ለመናገር ደስ ይላል ማለት ለኦዲየንስ ምናምን። ግን ሃይሚና ብሩኬ ሌል ነበር። ሃይሚና ሩታ ደግሞ ታውቃላችሁ ምርጥ 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 ከምንም በላይ እህታሞች ናቸው። ሁለቱም መሀል ላይ ምንም አይነት ነገር የለም። በጣም ነው የሚዋደዱት። ግን ሃይሚዬ ራሱ ሄዳ ጠየቀች ይመስለኛል ከብሩኬ ጋር አንድ ላይ ማለት ነው እንጂ እስካሁን ሳይጠይቁ ቆጫ ይሎም ሲጀመር ማለት ነው። ግን ደግሞ የሆነ ፎቶ ነገር ብለቅ ወይም ደግሞ አብሮ ቢሄዱ ደግሞ ደስ ይለናል ማለት ነው። ግን ክርስትና ጊዜ ክርስትና ነው የሆነ ጊዜ ይገናኛሉ ብዬ አስባለሁ። ግን የተገረዘ ጊዜ ማለት ነው ልጁ የተገረዘ ጊዜ ሁሉም ቢሄዱ ዩቲዩበሮቹ ደስ ይለኝ ነበር። ግን የሆነ አላቅም ብቻ ቤተሰብ ታውቃላችሁ የሆነ ለመናገር ማለት ነው ለምን እንደሆነ አላቅም የሆነ አስደሳች ነገር ማለት ነው ለኦዲየንስ ማካፈል አይፈልጉ። ለምንድን ነው ግን የእውነት ተናገሩ እስቲ ከሃይሚና ከብሩኬ ውጪ ማለት ነው እንዳለ ዩቲዩበሮች የሆነ የተደሰቱበትን የሆነ የሳቁበትን ድግስ ካለ ምናምን በቻናላቸው ላይ አይለቁም። ለምንድን ነው ግን ድራማቸውን ሁሌ ክፋት የሆነ ነገር ነው የሚለቁት? ግን የሆነ በቃ አሁን ሩታና አብርሽ አሁን ከፋሚሊ ጋር ቅልቅል ሲያደርጉ ምናምን ደበቁ። ለምንድን ነው ግን እንደዚህ የሚያደርጉት ማለት ነው? ንገሩኝ እስቲ ንገሩኝ። አሁን የተገረዘ ቀን ራሱ ቅቡጥ አለ ድግስ ነው የሚደግሰው። እኛ ሀገር እንኳን ከተማ አይደለም ማለት ነው ገጠር ውስጥ ራሱ ቆጮ ይጋገራል፣ አይቤ ይዘጋጃል በአይነት፣ ክትፎ ካለ ክትፎ ይከተፋል ምናምን፣ ቡና ይፈላል፣ በቀቆሎ ምኑ ድግስ ነው ዳቦ ምኑ ማለት ነው። ህፃን ልጅ የተገረዘ ቀን ልክ እንዳለ ድግስ ነው የሚደገሰው። ግን የአብርሃም ልጅ ተገርዞ ሲመጣ የአብርሃምና የሩታ ልጅ ተገርዞ ሲመጣ ምንም አይነት ነገር የለም። እንግዲህ ምን ማለት ፈልጌ ነው ስለ አብርሃምና ስለ ሩታ ሳወራ ማለት ነው በቃ አንድ ሰዓት ራሱ ባወራ አያልቅም ማለት ነው ነገራቸው። ግን በቃ ያም ሆነ ይህ ዛሬ ሃይሚና ብሩኬ ይመጣሉ። ማናችሁ እንዳትቀሩ በሃይሚ ቤት ነው የሚመጡት ማለት ነው። ሰምታችኋል። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።